ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን በዕለተ እሁድ በእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ከሚደረጉ ጨዋታዎች መካከል ቀን 11 ሰዓት አርሰናል በሜዳው ክሪስታል ፓላስን የሚያስተናግድበትን ጨዋታ በተመለከተ የቅድመ ጨዋታ ዳሰሳና የወቅታ ትንበያን አካተን ይዘንላችሁ ተገኝተናል። አርሰናል በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊግ አትሌቲኮ ማድሪድን 4-0 ካሸነፈ በኋላ ጥሩ አቋሙን ለማስቀጠል በፕሪሚየር ሊጉ የሚያደርገውን ጨዋታ በትኩረት እንደሚያደርግ ይጠበቃል። በሜዳው ከክሪስታል ፓላስን በሚያስተናግድበት የዛሬው ጨዋታ ማሸነፍ የሚችል ከሆነ 7ኛ ተከታታይ ድል ሆኖ የሚመዘገብለት ይሆናል። ፓላስ ከሜዳው ውጪ ከአርሰናል ጋር ባደረጋቸው 14 የሊግ ጨዋታዎች ማሸነፍ የቻለው በአንዱ ብቻ ነው። በመጨረሻ ባደረጉት የፕሪሚየር ሊግ ጨዋታ በኤቨርተን 1-0 የተሸነፉ ሲሆን ሐሙስ ዕለት በአውሮፓ መድረክ በኤኢኬ ላርናካም ተሸንፈዋል። ሆኖም አሁንም በአሰልጣኛቸው ኦሊቨር ግላስነር እየተመሩ በቀላሉ ለማሸነፍ የሚከብድ ጠንካራ ቡድን እንዳላቸው መመልከት ይቻላል። ይህ ጨዋታ በክረምቱ ፓላስን ለቆ አርሰናልን ለተቀላቀለው ኢብሪቼ ኢዜ ልዩ ይሆናል ተብሎ ይጠበቃል። ምክንያቱም ባለፈው የውድድር ዘመን በኤፍኤ ካፕ የፍጻሜ ዋንጫ ለፓላስ የማሸነፊያ ጎል ያስቆጠረ ሲሆን አሁን ግን አርሰናል የሊጉ መሪ ሆኖ እንዲቆይ ትልቁን ሚና ከሚወጡ ተጫዋቾች አንዱ በመሆኑ የቀድሞ ክለቡን ማሸነፍ ይፈልጋል። ክሪስታል ፓላስ እያሳለፈ ያለውን የውድድር ዘመን ስንመለከት ክሪስታል ፓላስ ባለፈው ዓመት እስካሁን ካሳለፏቸው የውድድር ዘመናት ምርጥ የሚባለውን ጊዜ እያሳለፈ ሲሆን የመጨረሻዎቹን 8 የውድድር ዘመኑን ጨዋታዎች ያለመሸነፍ ከማጠናቀቁም አልፎ የኤፍኤ ዋንጫን አንስቷል። በዚህ የውድድር ዘመን መጀመሪያ ላይም የኮሚኒቲ ሸልድ ዋንጫን አሸንፈዋል። ፕሪሚየር ሊጉን የጀመሩት በመጨረሻው ደቂቃ ሊቨርፑልን ያሸነፉበትን ጨዋታ ጨምሮ 3 ጨዋታዎችን አሸንፈው በ3ቱ አቻ ተለያይተዋል። በተጨማሪም በአውሮፓ ኮንፈረንስ ሊግ ዳይናሞ ኪዮቭን ማሸነፍ ችሏል። ሆኖም በቅርቡ በኤቨርተን ተሸንፈው ከበርንማውዝ ጋር 3-3 አቻ ከመውጣታቸው በተጨማሪ በኤኢኬ ላርናካ ተሸንፈው ከአቋማቸው መንሸራተት ጀመሩ። አሁን ወደ ሰሜን ለንደን ሲያቀኑ በመጨረሻዎቹ 3 ጨዋታዎች አንድም ጨዋታ ሳያሸንፉ ነው። የአሰልጣኞቹን አስተያየት ስንመለከት በቅድሚያ ሚካኤል አርቴታ የተናገሩትን እናገኛለን። አርቴታ ሲናገሩ ጨዋታው ለኛ ወሳኝ ጨዋታ ነው። ባለፈው የውድድር ዘመን እንደዚህ ባሉ ጨዋታዎች ነጥብ ጥለናል። በዚህ ዓመት ግን ያንን መለወጥ እንፈልጋለን። ክሪስታል ፓላሶች በደንብ የተደራጁና ለተጋጣሚ አስቸጋሪ ናቸው። ነገር ግን በሜዳችን እንደ መጫወታችን እድሉን ተጠቅመን ማሸነፍ እንደምንችል እናምናለን ሲሉ ተደምጠዋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር የተናገሩትን ስንመለከት ኢብሪቼ ኢዜንና ሚሼል ኦሊሴን ከሸጥም በኋላ ብዙ ሰዎች ክለቡ ይፈተናል ብለው አስበው ነበር። ነገር ግን ቡድናችን በዚህ የውድድር ዘመን በፕሪሚየር ሊጉ ከፍተኛ የሚባል ግብ የማስቆጠር አቅም አለው። ይህም ሁሉም ተጫዋቾች ምን ያህል ጠንክረው እንደሚሰሩ ያሳያል። በየጨዋታው ብዙ እድሎችን እየፈጠርን ነው። ስለዚህ ብዙ ግብ ማስቆጠር መቻል አለብን ብለዋል። የቡድን ስብስብን ወደ ተመለከተ ዜና ስናልፍ በአርሰናል በኩል ጋብሪኤል ማጋሌሽ በአትሌቲኮ ጨዋታ ላይ ጉዳት ካጋጠመው በኋላ በዚህ ሳምንት ልምምድ አላደረገም። ማርቲን ኦዲጋርድ፣ ኖኒ ማዱኬ፣ ካይ ሃቨርትስ እና ጋብሪኤል ሄሱስ አሁንም ወደ ሜዳ አይመለሱም። በክሪስታል ፓላስ በኩል ዶኮሬ፣ ቻድ ራይድ እና ካሌብ ክፖራ በጉዳት ምክንያት አይሰለፉም። ክሪስ ሪቻርድ፣ ዳይቺ ካማዳ እና አዳም ዋርተን በአውሮፓ ኮንፈረንስ ሊግ ጨዋታ እረፍት ካደረጉ በኋላ ወደ መጀመሪያው አሰላለፍ ይመለሳሉ ተብሎ ይጠበቃል። የአጨዋወት ዘዴያቸውን ወደ ተመለከቱ መረጃዎች ስናልፍ ክሪስታል ፓላስ አብዛኛውን ጊዜ የሚጫወተው 3-4-2-1 በሆነ የጨዋታ ቅርጽ ነው። ኳስን ተቆጣጥሮ በመቆየት አይጫወቱም። ነገር ግን ኳሱን ከተቃራኒ ቡድን ሲነጠቁ በመልሶ ማጥቃት በፍጥነት ያጠቃሉ። የክንፍ ተከላካያቸው ማጥቃት ላይ ያዘነበለ አጨዋወት ይጫወታሉ። ይህም ለአጥቂ ተጫዋቾቻቸው ቦታ የሚፈጥር ነው። አጥቂዎቻቸው ዣን ፊሊፕ ማቴታ እና የክንፍ ተጫዋቹ ኢስማኤል አሳር በመልሶ ማጥቃት አጨዋወት ፈጣንና አደገኛ ናቸው። ፓላስ በፕሪሚየር ሊጉ ኢላማቸውን በጠበቁ ኳሶች መሪ ቢሆኑም ብዙ ትልልቅ የጎል ዕድሎችንም አባክነዋል። አርሰናል በኃይል ተጭኖ ቢጫወት የቆሙ ኳሶችን መጠቀም ቢችልና በዚህ የውድድር ዘመን ትልቅ ጥንካሬ ያሳዩትን የስብስቡ ተጫዋቾች ማሰለፍ ከቻለ የተሻለ ተጠቃሚ ያደርገዋል። አንዳንድ ቁጥራዊ መረጃዎችን ስንመለከት አርሰናል ከክሪስታል ፓላስ ጋር ካደረጋቸው 6 የሊግ ጨዋታዎች 5ቱን ማሸነፍ ችሏል። ክሪስታል ፓላስ በተሸነፈባቸው 6 ጨዋታዎች 19 ግቦችን አስተናግዷል። ይህም በአማካይ በአንድ ጨዋታ ከ3 ግብ በላይ ተቆጥሮበታል ማለት ነው። አርሰናል በሜዳው ካደረጋቸው ያለፉት 7 ጨዋታዎች ውስጥ ያሸነፈው በ2 ጨዋታዎች ብቻ ነው። አርሰናል ባለፉት 2 የሊግ ጨዋታዎች አንድም ኢላማውን የጠበቀ ሙከራ አልተደረገበትም። አርሰናል በሊጉ 10 የቆሙ ኳሶችን በማስቆጠር መሪ ነው። ይህም በፕሪሚየር ሊግ ታሪኩ በውስን ጨዋታዎች ከፍተኛ ቁጥር ላይ የደረሰ ቡድን ያደርገዋል። ማርቴሊኒ በፓላስ ላይ 6 ጎሎችን በማስቆጠር ከየትኛውም ክለብ በላይ ግብ ያስቆጠረበት ክለብ ሆኖ ተመዝግቦለታል። ትሮሳርድ ከፓላስ ጋር ባደረጋቸው የመጨረሻዎቹ 2 የሊግ ጨዋታዎች በሁሉም ግብ አስቆጥሯል።
ማቴታ በዚህ የውድድር ዘመን በ8 ግጥሚያዎች 5 ጎሎችን ያስቆጠረ ሲሆን ይህ ለፓላሱ አጥቂ ከምርጦቹ አጀማመሮቹ አንዱ ነው። ጨዋታውን የሚመሩትን ዳኞች ስንመለከት የመሃል ዳኛው ቶም ብራማል ሲሆን ረዳት ዳኞች ሲሞን ቤኔት እና ኒክ ሃሪንግሃልግ ሲሆኑ አራተኛው ዳኛ አንዲ ማድሌ፣ የቫር ዋና ዳኛ ክሪስ ካቫናህ፣ ረዳት ቫር ዳኛ ክሬግ ቴይለር መሆናቸው ታውቋል። ቀደም ሲል በኤሚሬትስ የተደረጉ ጨዋታዎችን ስንመለከት አርሰናል እና ፓላስ ባለፈው የውድድር ዘመን በሚያዝያ ወር 2-2 አቻ ተለያይተዋል። ለአርሰናል ኩዌር እና ትሮሳርድ ሲያስቆጥሩ ኢዜ እና ማቴታ ለፓላስ ማስቆጠራቸው የሚታወስ ነው። በጥር 2024 ደግሞ አርሰናል ፓላስን 5-0 ሲያሸንፍ ማጋሌሽ፣ ትሮሳርድ እና ማርቲሊኒ ግብ አስቆጣሪዎች ነበሩ። በማርች 2023 ባደረጉት ጨዋታም አርሰናል 4-1 አሸንፏል። በመጨረሻም የኦፕታ ሱፐር ኮምፒውተር ትንበያን ስንመለከት አርሰናል 62.5% የማሸነፍ እድል ሲኖረው ክሪስታል ፓላስ በበኩሉ 17.5% የማሸነፍ እድል እንዳለው ተጠቁሟል። ጨዋታው ባቻ ውጤት የመጠናቀቅ እድሉም 19.8% ነው ተብሏል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ